ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 17 11ኛው ወር 2018 ዓ.ም ነው። የቪዲዮ የደረሳችሁ በሙሉ ሼር፣ ሪፖስት፣ ላይክ በማድረግ ተባበሩኝ። ፎሎም አድርጉት። ሰሞኑን ብልጽግና የመጨረሻውን ስቴፕ ላይ ደርሷል። እሱም ምን መሰላችሁ? በተለይ በምስራቅ ጎጃም ዙሪያ ያሉትን የደርግ ወታደር ድሮ በኢህአዴግ ያሰናበታቸውንም በተለያየ ነገር በእድሜ መግፋት የሚሆን በበሽታ የሚሆን በጥሮታ የሚሆን በአካል ጉዳት ደርሶባቸው የወጡትን በሙሉና የደርግ ወታደርን በሙሉ ሰብስቦ ደብረ ማርቆስ 15ኛ ሻለቃ አስገብቷቸዋል። ገጸሮችን ሁሉ ወጣ ያሉ ደብረ ማርቆስ ዙሪያ የሚገኙትን በፓትሮል እየሄዱ ደብረ ማርቆስ 15ኛ ሻለቃና ፖሊስ ማሰልጠኛው አክቷቸው ይገኛል። ይሄ ደግሞ ምንድነው ሲባል ቀጥታ ወደ ትግራይ ወደ ሰሜን ለማዝመት ዝግጅት ሆኖ ነው እያተዘጋጀ መሆኑ ነው የተነገረኝ። ከዛ ውጭ ደግሞ በጣም የሚገርመው ነገር አንድ የኃይለ ሥላሴ ወታደር ነበሩ። እዚሁ ደብረ ማርቆስ ወንቃ አካባቢ ነው። እንግዲህ የኃይለ ሥላሴ ወታደር ናቸው። እድሜያቸው እጅግ በጣም የገፉ ግን ወታደር ናቸው በመባል ብቻ በፓትሮል ሂዶ አምጥቶ ዛሬ 15ኛ ሻለቃ ጠርንፏቸው ይገኛል ማለት ነው። እኒህ ሰውዬ ኃይለ ሥላሴ ወታደር ናቸው። ኢትዮጵያና ኤርትራ በተዋጉበት ጊዜም እንደዘመቱ ታሪካቸው ይወራል። ነገር ግን አሁን ደግሞ በምርኳዝ እየሄዱ አጎብጠው ራሱ በአሁኑ ሰዓት ደብረ ማርቆስ 15ኛ ሻለቃ ተጠርንፈው ይገኛሉ ማለት ነው። እንዳልኳችሁ በደርግ ጊዜ የነበሩ የደርግ ወታደሮችን በሙሉ እንግዲህ ኢህአዴግ አልፈልጋችሁም ብሎ የበተናቸው በአጠቃላይ የአማራ ልጆች አሁን ደግሞ ብልጽግና እናንተ ታስፈልጉኛላችሁ ብሎ በግዴታ የ60 እና የ70 ዓመት እስከ 80 ዓመት እስከ 85 ዓመት ያለን ወታደር በስመ ወታደር ለወጣቱ አርአያ ትሆናላችሁ በሚል ሰብስቦ ደብረ ማርቆስ ሻለቃ 15ኛ ሻለቃና ፖሊስ ማሰልጠኛ ሁለቱም ጋር ማለት ነው ጠርንፎ ተቀምጧል ማለት ነው። ስለዚህ በዚህ ወር ቀጥታ ወዴት ይወስዳቸዋል ከተባለ ወደ ሰሜን ከቲፒኤልኤፍ ጋር ለማዋጋት እያዘጋጃቸው ነው ማለት ነው። አይገርምም? አንድ መንግስት እንግዲህ መውደቂያው ሲደርስ እንደዚህ የኋልኞሽን ነው የሚፈልገው። በዘፈቀደ መድፍ ይተኮሳል፣ በዘፈቀደ ሞርተር ይተኮሳል፣ በዘፈቀደ ድሮን ይጣላል፣ በዘፈቀደ ህዝብ ይወድማል። ከዛ ውጭ ደግሞ ያረጁ ወይም ህፃናት ምናምን ይባል የለም፣ ሁሉንም ያገኘውን ማግበስበስ ይጀምራል ማለት ነው። ይሄ ደግሞ የአንድ መንግስት የመውደቂያው የመጨረሻው ምዕራፍ ላይ መድረሱን ያመለክታል። በዓለም ላይ የሚታየውም ይሄ ነው። ብልጽግናም ይሄን ገጥሞታል። እንዳልኳችሁ በደርግና በኃይለ ሥላሴ ብሎም በኢህአዴግ የነበሩትን ወታደሮች በአሁኑ ሰዓት ጠርንፎ ምስራቅ ጎጃም እጅግ በርከት ያሉ ሰዎችን በእድሜ የገፉትን አጎብጠው የሚሄዱትንና ማየት የተሳናቸውን ሁሉ ሰብስቦ ይገኛል ማለት ነው። ገና አንላቀቅም። ሞንጆሪኖ የተናገሩት ነገር ግርም ብሎኝ ነው። እስኪ አዳምጡትና ነው እኛ የምንፈልገው አሁን ያለውን በጣም አስከፊ የሆነ የሀገራችን ሁኔታ ተቀይሮ ስልጣን ላይ ያለውን አምባገነናዊ ቡድን ከስልጣን ወርዶ ሁሉም ብሔር ብሔረሰቦች የሚያሳትፍና በእኩልነት ሀገራችንን ለመኖር የሚያስችል ሁኔታ እንዲፈጠር የራሳችን ድርሻ መጫወት እንጂ የመገንጠል ዓላማ የለንም። እንግዲህ ወይዘሮ ሞንጆሪኖ ወይም ፈትለወርቅ የተናገሩትን ሰምታችኋል። በመጀመሪያ ደረጃ ህወሓት እንደዚህ የሚታመን ድርጅት አይደለም በነገራችን ላይ ማለት ነው። አንደኛው ወጥቶ ትግራይን ሀገር ማድረግ ነው የምንፈልግ ይላል። አንደኛው ወጥቶ ደግሞ እንደዚህ አይነት ነገር የሚለው ነገር አለው። እኔ እሱን አይደለም አሁን መናገር የፈለኩት። በትክክል እስከ እኔ ህወሓት ማለት ወይም ቲፒኤልኤፍ በአማራ ህዝብ ላይ የፈጸመው ወንጀል እጅግ በጣም ከባድ ነው። ጄኖሳይድ በመፈጸም ደረጃ የአማራን ህዝብ በመላው ኢትዮጵያ እንዲጠላ በማድረግ ደረጃ የተለያየ ስም በመስጠት ነፍጠኛ፣ ጽንፈኛ ምናምን የሚለውን ቀለም በመቀባት ቲፒኤልኤፍ ቁጥር አንዱ ነው። በመሰረቱ ግን እኛ ሞኞች አይደለንም። ባደረ ነገር ቂም ይዘን ሌላ ማህበረሰብ ለመበደል የወጣን ኃይሎች አይደለንም። በተለይ ፋኖ ማለት ነው። ስለዚህ እንደ ቲፒኤልኤፍ እኛ አንደኛውን ማህበረሰብ ወይም አንደኛውን ሃይማኖት በጠላትነት ፈርጀን ወደ ትግል የወጣን ልጆች አይደለንም። ሁሉም የኢትዮጵያ ህዝቦች በሙሉ ኮርተው የሚኖርባት እንደልባቸው ኢትዮጵያ ሀገሬ ናት ብለው በአራቱም አቅጣጫ ተንቀሳቅሰው መስራት የሚችሉበትን መድረክ ማመቻቸት ነው የኛ ዓላማ። ከዛ ውጭ ደግሞ አዲስ አበባን የመላው ኢትዮጵያ መዲና ወይም ከተማ ወይም ማረፊያ ወይም መላው ኢትዮጵያ የሚመካበት ከተማ እንድትሆን ማድረግ ነው። ከዚህ ውጭ እንደ ብልጽግናዎች ይሄኛ የምንል ድርጅቶች አለን። ታዲያ ሆኖ እያለ ቲፒኤልኤፍ በመጀመሪያ ደረጃ የአማራን ህዝብ ይቅርታ መጠየቅ ቁጥር አንዱ ነው። ቁጥር አንድ መሆን አለበት።
ልክ እንደ ካሁን ቀደሙ የአማራ ህዝብ ለማንኛውም ኃይል ቢሆን ማለት ነው ዝም ብሎ የሚገዛ ወይም የሚደበደብ ማህበረሰብ አይደለም። እየገደለ የሚሞት ወጣት አፍርተናል። ድሮ ቲፒኤልኤፍ የወሰደውን መሳሪያችን ደግሞ ሙሉ በሙሉ የአማራ ህዝብ ከብልጽግና ጀለፈፍ ወታደር ታጥቋል። ስለዚህ የአማራ ህዝብ እንደታውን ቀደሙ ተሸውዶ ምናምን እንደዚህ ተንበርኮ ምናምን የሚገዛ ማህበረሰብ እንዳልሆነ በደንብ መታወቅ መቻል አለበት ማለት ነው። ስለዚህ ከዛ ውጭ ግን በብልጽግናን በመጣል በኩል ሁላችንም መተባበር ግዴታችን ነው። ማንኛውም ኢትዮጵያ ውስጥ የሚኖር ሰይጣንም ቢሆን ማለት ነው ሰይጣንም ቢሆን ብልጽግናን ለመጣል ሙላው መተባበር ግዴታ አለብን፣ የውዴታ ግዴታ አለብን። ታዲያ ይህን ስንል ቲፒኤልኤፍ ያደረሰብንን ጫና የወሰደብንን መሬት ለሌሎች ክልሎች አሳልፎ የሰጠበንን መሬት አሳልፈን እንሰጣለን ማለት አይደለም። ይሄንን እንዳታስቡት በደንብ ማወቅ አለብዎ። ወይዘሮ መንጆሪኖ ወይም ፈትለ ወልቅ በነገራችን ላይ ወይዘሮ መንጆሪኖ ማለት በትግረኛ ቆንጆ ነው የሚል አንድ ሰው ሲናገር ሰምቼዋለሁ። እና እንዴት ይሄ ስም ወጣላቱ ምናምን ሲባል ሁለት ፈትለ ወልቅ የሚባሉ የትግል የገቡ ሴት እህቶች አሉ። እና እንተና ሳሞራ ሁለቱንም ፈትለ ወልቅ ሲል በቃ አንቺኛዋ ካሁን በኋላ መንጆሪኖች ብሎ አወጣላት የትግል ስሟ ነው መንጆሪኖ የሚል የሆነ ሰው ሲናገር ሰምቼዋለሁኝ። ስለዚህ ወይዘሮ መንጆሪኖ መደረግ ያለበት ነገር እናንተ በመጀመሪያ ደረጃ በአማራ ላይ የምታምጹትን ነገር ምናምን ማቆም መቻል አለባቸው። ከዚህ ውጪ ደግሞ ወልቃይት ራያና መተከልና ደራ ከ1983 ዓ.ም ወደ ነበረበት እንዲመለስ ሙሉ እምነት መያዝ መቻል አለባቸው። ከዚህ ውጪ አብረን የምንሰራበት ምንም ምክንያት የለም በዚህ ከተስማማን ማለት ነው። ስለዚህ ወልቃይት ራያ ደራና መተከል የአማራ ህዝብ የቀይ መስመር መሆኑን በደንብ ማረጋገጥ መቻል አለብን። አመሰግናለሁ። በአሁኑ ሰዓት ብልጽግና እጅግ በጣም ነውር የተሞላበት ኃላፊነት የጎደለው ምንም ከጦርነት ጋር ትስስር የሌላቸውን ማህበረሰቦች ከተማ ወረዳ ከተማና ዞን ከተማ ላይ ሆኖ ቢኤሙና መድፉ የት ጋር እንደሚወድቅ ምንም በማይታወቅበት ደረጃ እጅግ በጣም በርከት ያለ መድፍና ቢኤም እየወረወረ የአማራን ህዝብ ንብረት፣ ቤት፣ አዝሪት በአጠቃላይ በቃ አማራ ምድር ላይ ያለውን እያወደመ ነው ያለው። እንግዲህ መንግስት ሆኜ አገር መራለው አገር አስተዳድራለሁ ብሎ የሚያስብ አንድ መንግስት ለዛውም በአገሩ ላይ ማለት ነው እንደዚህ ወረዳ ላይ ተቀምጦ በጀነራል መድፍና በቢኤም ማህበረሰቡንና ንብረቱን ማውደም ምናልባትም በዓለም ላይ የመጀመሪያው ይሆናል ብዬ ነው የማስበው። ለዛውም በገንዛ ማህበረሰቡ ላይ ማለት ነው በገንዛ ህዝቡ ላይ አገር ከአገር ቢገጥም እኮ ዞሮ ንብረት ለማውደም ተቋማትን ለማውደም የእምነት ተቋማትን ለማውደም ሌሎችንም ሊደረግ ይችላል። ምክንያቱም የአገር ግጭት ስለሆነ ማለት ነው። ይሄ ግን እገዛዋለሁ አስተዳድረዋለሁ ብሎ የሚያስበውን ወይም ህዝብ እንዲህ በድሮንና በመድፍና በቢኤም እየጨፈጨፈ ነገ በታሪክ ተጠያቂ ነው። ነገ ፋኖ ሲያሸንፍ እነዚህ ሰዎች በወንጀል አንቀጣቸዋለን፣ አንለቃቸውም። ዞሮ የአማራ ህዝብ እቤትም ሆኖ እየተገደለ ነው፣ እየታገለም ሆነ እየተገደለ ነው ማለት ነው። ስለዚህ አማራጩ ምንድነው መሆን ያለበት ነው? ማንም ለአቅመ አዳምና ለአቅመ ሔዋን የደረስክ ወጣት በሙሉ አማራ ሆነህ እቤት ውስጥ ሆነህ ቁጭ እንዳልክ ስንት ሰው በመድፍ እንዳለቀ እንግዲህ በየአካባቢያችሁ ቆጥሩት። እቤት ውስጥ ሆነህ የወደመብህን ንብረት፣ የተቃጠለውን ቤትክን፣ የተቃጠለውን አዝመራህን፣ ከጥቅም ውጭ የሆነውን አዝመራህን በደንብ ታውቀዋለህ። እስከ መቼ ድረስ ነው ዝም ብለህ እቤት ሆነህ የምትደበደብ ነው? ውጣ፣ ሞት አይቀርም፣ ግደልና ሙት። አዎ የቀረው ወጣት የቀረው ህዝብ ነፃ ሆኖ ይኖራል። ይሄ መንግስት ከጣል በእርግጠኝነት ኢትዮጵያ ሰላም ማትሆንበት አንድ ምክንያት የለም ማለት ነው። እኛ በመድፍ ተኩስና በቢኤም ተኩስ በሞርተር ተኩስም በውትድርናው ዓለም ይታወቃል። የት ጋር ማረፍ እንዳለበት ተደምሮ ተቀንሶ ተባዝቶ አካባቢው ሲቪል ማህበረሰብ አለ ወይ? የእምነት ተቋማት አሉ ወይ? ከብቶች አሉ ወይ? ህፃናት መኖሪያ ነው ወይ? ምን ታስቦ ነው የሚተኮሰው? ወረዳ ከተማ ውስጥ ሆኖ እስከ 27 ኪሎ ሜትር እስከ 30 ኪሎ ሜትር እስከ 10 ኪሎ ሜትር እየተወረወረ የሚጣለው መድፍ ቀጥታ ማህበረሰቡ ላይ ጉዳት እያደረሰ ነው። በተደጋጋሚ ይሄ ነገርም ተነግሯል፣ በተግባርም ታይቷል። እኛ መንግስት እንደማያቆም ምክንያቱም አማራን አጥፍቼ ነው የምጠፋ ብሎ ስላሰበ ያቆማል ብለን አንገምትም። ነገር ግን ተበዳው ማህበረሰብ በተለይም አማራ የሆንክ ውጣና ታግል። እስከ መቼ ድረስ ነው የአባትክን
ሐዘን የእናትህን የእህትህንና የወንድምህን ሐዘን ዝም ብለህ ታፍነህ የምትቀመጠው? እቤት ቁጭ ብለው እንደተኙ ከብት ጥበቃ የሄደው ሳይመለሱ የቀሩ ህፃናት፣ እርሻ ላይ እያረሰ ከነበሬው የሞተ ገበሬ፣ እዋልት ቀዳ ሄዳ ከነንስሯ የሞተች እናት፣ ደብተር እዛ ከትምህርት ቤት ስትመለስ የሞተች ህፃን፣ ይሄን እያየህ ለመቼ ልትሆን ነው የተቀምጠህ? ውጣና ታገል። ሁላችንም የራሳችን ኑሮ ነበረን፣ አላስቀምጠን ስላለ ነው መንግስት እቤት ውስጥ ነፃነታችንን ገድቦ አላስቀምጠን ስላለ፣ ዳር ድንበራችንን ባህላችንን ገድቦ የአማራን ህዝብ በየሄደበት እንዲገደል እንዲረሸን መንገድ የከፈተ በራሱ መዋቅር የአማራ ህዝብ እንዲገደል እንዲረሸን ረሻኞችን ገዳዮችን ያቋቋመ ቡድን ስለሆነ ነው ወጠን የምንንገላታ። ስለዚህ ሙላችሁም ውጡና ይሄ መንግስት ተባብረን እንጣለው። አደራ ነው የምላችሁ። ነገ ወልደህ መሳም ከፈለክ ዛሬ ይሄ መንግስት መጣል መቻል አለብህ።